እንኳን ለወርኃ የካቲት በሰላም አደረሳችሁ። የካቲት አንድ ቀን ሰማዕቱ አቡነ ሲኖዳ ፍልሰተ አጽማቸው ነው። እርሳቸው ለመካኖች ልዩ ቃል ኪዳን የተሰጣቸው ሲሆን እንኳንስ ሰው ይቅርና አጽማቸውን የተሸከመች በቅሎም ወልዳለች። እንዲሁም የከበሩ 150 ቅዱሳን ሊቃውንት በ381 ዓመተ ምህረት በቁስጥንጥንያ ተሰብስበው ቅድስት ተዋሕዶ ሃይማኖትን ያጸኑበት ዕለት ነው። በከሃዲው ዲዮቅልጥያኖስ ዘመን በሰማዕትነት ያረፈውና ከሃዲ አርዮስን ያወገዘው ፈጻሜተ ሰማዕት ቅዱስ ጴጥሮስ ቅዳሴ ቤቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ሼር በማድረግ ለሌሎች እንዲዳረስ አድርጉ። ወደ ቅዱሳን ታሪክ እንለፍ። ተፍጻሜተ ሰማዕት ቅዱስ ጴጥሮስ ዛሬ ቅዳሴ ቤቱ ነው። ጻድቁ ንጉሥ ቆስጠንጢኖስ ከነገሰ በኋላ የጣዖታት ቤቶችን ሁሉ አፈራርሶ አብያተ ክርስቲያናትን ባነጸ ጊዜ ከእስክንድርያ ከተማ በስተምዕራብ በኩል በቅዱስ ጴጥሮስ ስም የተዋበች ቤተክርስቲያንን አነጸ። በዚህች ዕለት አከበራት። በውስጧም ድንቅ ድንቅ የሆኑ ብዙ ታምራት ተገለጡ። የተፍጻሜተ ሰማዕት ቅዱስ ጴጥሮስ ረድኤትና በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። አሁን ደግሞ የከበሩ 150 ቅዱሳን ሊቃውንት በ381 ዓመተ ምህረት በቁስጥንጥንያ እንደተሰበሰቡ እንመለከታለን። የስብሰባቸውን ምክንያት በሶስት የተለያዩ ነፍስን በሚጎዱ ምንፍቅናዎች የተሞሉ አካላትን መክረውና አስተምረው ለመመለስ አልመለስ ካሉም ቤተክርስቲያንን በክፉ ምንፍቅናቸው እንዳይበክሉ አውግዘው ለመለየት ነው። እነዚህ አካላትም አንደኛ የክብር ባለቤት የሆነ መንፈስ ቅዱስን በከፋች ሐሳቡ ፍጡር ነው ብሎ ስለካደው ስለ ቁስጥንጥንያው ሊቀ ጳጳስ ስለ መቅዶኒዎስ ተሰበሰቡ። ሁለተኛ አንድ ገጽ ስለሚሉ ስለ ሰባልዮሳውያን፣ ሶስተኛ ወልድ ከብቻው ስጋ በቀር ነባቢት ለባዊት ነፍስን አልነሳም መለኮቱ በነፍስና በልቦና ፈንታ ነው ስለሚሉ ስለ አቡሊናሪዮሳውያን ነው የተሰበሰቡት። የእነዚህ ከሃዲያን ፍጹም ክህደታቸው በተገለጠ ጊዜ የከበሩ ቅዱሳን አባቶቻችንን ሁሉንም ሰብስቦ በጉባኤ ያገኛቸው ዘንድ ንጉሱን ታላቁን ቴዎዶሲዮስን ለመኑት። እርሱን ቃላቸውን ተቀብሎ ለሮሜ፣ ለአንጾኪያ፣ ለኢየሩሳሌምና ለእስክንድርያ ሊቃነ ጳጳሳት መልእክትን ላከ። ምሁራን የሆኑ ኤጲስቆጶሶቻቸውን እንዲያመጡ ማዘዘ። በዚያም መሰረት 150 ቅዱሳን ሊቃውንት በቁስጥንጥንያ ሀገር ተሰበሰቡ። የሮሜ ሊቀ ጳጳሳት ሊመጣ ስላልቻለ መልእክቱን ጽፎ ከሊቃውንቱ ጋር ላከ። የጉባኤው ሊቀ መንበር የእስክንድርያ ሊቀ ጳጳሳት አባ ጢሞቴዎስ መቅዶኒዎስን ስለረከሰች ሃይማኖቱ ይናገር ዘንድ አዘዘው። ከሃዲው መቅዶኒዎስም እንደ ፍጥረቶች ሁሉ መንፈስ ቅዱስ የተፈጠረ ነው አለ። ሎቱ ስብሐት። አባ ጢሞቴዎስም መልሶ መንፈስ ቅዱስ የእግዚአብሔር ሕይወቱ እንደሆነ አታውቅምን? የእግዚአብሔርን ሕይወት እንዴት ፍጡር ታደርገዋለህ? አሁንም ከዚች ከረከሰች ሃይማኖት ተመለስ፣ ወደ ዘላለማዊ እሳት ገሃነም ከመግባት በፊት ንስሐ ግባ አለው። መቅዶኒዎስ ግን ሰይጣን አንዴ ልቡን አሳውሮታል፣ አልተመለሰ። ቅዱሳን አባቶችን በአንድነት ከሹመቱ ሽሮ አውግዞ ከቤተ ክርስቲያን አሳደዱት። ቀጥሎም አባ ጢሞቴዎስ ሰባልዮሳውያንን ጠርቶ እናንተ ስለ ሃይማኖታችሁ ምን ትላላችሁ አላቸው። እነርሱም ሶስት አካላት አንድ ባሕሪ ለሆነ አምላካችን ለስም አጠራሩ ክብር ምስጋና ይግባውና አብ ወልድ መንፈስ ቅዱስ አንድ ገጽ አንድ ላዊ ነው፣ በምን ሶስት አይሆኑም አሉ። አባ ጢሞቴዎስም መልሶ በዮርዳኖስ ውስጥ ወልድ ቆሞ ሳለ በጻዕዳ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። አብም ከደመና ውስጥ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ብሎ አሰምቶ ተናገረ ያለው የወንጌል ቃል ተሻረን? እናንተ እንደምትሉት ከሆነ በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁት የክርስትናችሁ ጥምቀት ተሽሯልን? አሁንም ክህደታችሁን ትታችሁ ብትመለሱ ይሻላችኋል አላቸው። አርዮስ አስቀድሞ ወልድን ካደው፣ ይህ መቅዶኒዎስ መንፈስ ቅዱስን ካደው። እናንተ የእነርሱ ተሳታፊዎች ሆናችሁ እያለ በማስተማር ብዙ መከራቸው። እነርሱ ግን ሊመለሱ አልቻሉም ነበርና የአንድነት ጉባኤው አውግዞ ከምዕመናን አንድነት ለያቸው። ከዚህም በኋላ ደግሞ ለስም አጠራሩ ክብር ምስጋና ይግባውና ወልድ ነባቢት ለባዊት የሆነች ነፍስን አልነሳም ስጋን ብቻ ነው የሚለውን የአቡሊናሪዮስን የምንፍቅና ትምህርት አወገዙ። ከዚህም በኋላ እነዚህ 150 ቅዱሳን ሊቃውንት ኤጲስቆጶሳት አባቶቻችን ሃይማኖትን አጸኑልን። በጸሎት ሃይማኖት ላይ ጌታ አዳኝ በሚሆን ከአብ በሰረሰ በመንፈስ ቅዱስ እናምናለን፣ እንሰግድለትና መሰግኖም ዘንድ ከአብ ከወልድ ጋር በነቢያት አድሮ የተናገረ ነው የሚለውን ጨመሩ። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀትም እናምናለን። የሙታንን መነሳት የሚመጣውን ሕይወት ለዘላለሙ ተስፋ እናደርጋለን። ሃይማኖታቸው የቀና የ318ቱ አባቶቻችን የተናገሩትን ለመንግስቱ ፍጻሜ የለውም እስከሚለው ድረስ ያለውን ጨመሩ። እነርሱ የተሰበሰቡት ስለ መንፈስ ቅዱስ ስለሆነ ስለ እርሱ የእርሱን ነገር አብራሩ። ለእርሱ ምስጋና ይሁን፣ በረከታቸው የሚደርብን አሜን። ስለ ታላቁ ቅዱስ አባት ስለ አቡነ ሲኖዳ ታሪክ እንመልከት። ሲኖዳ ማለት ታማኝ ማለት ነው። ትውልድ ሀገራቸው ጎጃም ሲሆን የሸዋ ባለ አባት ልጅ ናቸው። በጎጃም ደብረ ዲማ አጠገብ ደብረ ጽሞና በተባለው ቦታ ይኖሩ የነበሩ ሰዎች ያመልኩት የነበረው ትልቅ ዘንዶ አቡነ ሲኖዳ በመስቀል ባርከው ከሁለት ሰንጥቀውታል። ሰዎቹም አስተምረው አሳምነው አጥምቀው የእመቤታችንን ቤተክርስቲያን ሰርተውላቸዋል። ጻድቁ የሊቀ ሰማዕታት የቅዱስ ጊዮርጊስ አይነት ገድል አላቸው። ለዘንዶ ምግብ እንድትሆን ግብር ሆና የተሰጠችውን ሴት ልጅ ከጫካ አግኝተው ዘንዶን በመስቀላቸው አማትበው ገድለው ልጅቷን አድነዋታል።
ይሰጧታል። በዘመናቸው ነግሶ የነበረው ሕዝበናኝ የተባለው ንጉስ በሰዎች ወሬ ንግስናዬ ለሌላ ይሰጣል ይሳትላል በማለት ጻድቁን እጅና እግራቸውን አሳስሮ ካሰቃያቸው በኋላ እጃቸውን አስቆረጣቸው። ነገር ግን ለአቡነ ሲኖዳ መብራን የብርሃን እጅ ተክላላቸዋለች። በጌቴሴማኒ ያለችው ሉቃስ የሳላት ስርጉት የተባለችው የእመቤታችን ስዕል በየጊዜው እየተገለጠች ታነጋግራቸው ነበረ። ንጉሱ በስደት በግዞት ብዙ እያሰቃየ ሳለ መልአክ መጥቶ ዕለተ ዕረፍታቸውን ነገራቸው። እሳቸውም ደቀ መዛሙርቶቻቸውን ጠርቶ ከተሰናበቷቸው በኋላ ነው ንጉሱ በኅዳር 17 ቀን አንገታቸውን ያሰየፋቸው። ከአንገታቸውም ውሃ፣ ደም፣ ወተት ፈሷል። ጻድቁ በሐይቅ ደሴት የተቀበሩ ቢሆንም ቀድሞ በሚያገለግሉበት በድፍን ምስራቅ ጎጃም ድርቅና ራብ ስለሆነ በደብረ ጽሞና ገዳም ይኖር የነበሩት አባ መቃርስ አጽማቸውን አፍስሰው በማምጣት በደብረ ዲማ አጠገብ በስማቸው በተሰራው በደብረ ጽሞና ቤተክርስቲያን በክብር ሲያሳርፉት ወዲያው ዝናብ ጥሎ ድርቁም ጠፍቷል። አጽማቸውን ተሸክማ የመጣችው በቅሎ ወልዳለች። ኢትዮጵያዊ ጻድቅ አቡነ ሲኖዳ ለማይወልዱ መካኖች እጅግ ልዩ ቃል ኪዳን ነው የተሰጣቸው። መቃብራቸውን እየዞሩ እምነታቸውን እየተቀቡ ገድላቸውን እየተሻሹ የማይወልዱ መካኖች የሉ። ከሩቅ ሆነው በስማቸው ተስለው እምነታቸውን ተቀብቶ የሚወልዱ በጣም ብዙዎች ናቸው። የጻድቁ ሌላኛው በስማቸው የተሰየመችው ጅብታ አንበረኛ ታቦታቸው ዛሬም አቡነ ሲኖዳ ቤተክርስቲያን ውስጥ ከአዲስ አበባ 180 ኪሎ ሜትር ርቆ ከጣርማ በር አልፎ ሞላሌ ከተማ ውስጥ ይገኛል። በሰሜን ሸዋ በሚገኘው በዚህ ቤተክርስቲያናቸው ውስጥ በዘመናቸው በጣም በርካታ ታምራትን ያደርጋሉ። ለጻድቁ የተሰጣቸውን የስለት በግ ጅብ ቤተክርስቲያን ውስጥ ገብቶ ሊበላ ሲል ቀንዱን ነክሶ ደርቆ ሞቶ ሲገኝ በጉ ምንም አልሆነም። አቃቢቷ እንዲሁ ከትልቅ ተራራ ስር በትልቅ ቅል ውሃ ቀርቶ ሲመለሱ ገመዱ ተበጥሶ ቅሉ ከነ ውሃው ከትልቁ ገደል ገብቶ ድንጋይ ላይ ቢያርፍ ቅሉ ሳይሆን ድንጋዩ ነው የተሰበረው። የአካባቢው ነዋሪዎችም ይህንን ተመልክቶ በጉ ጅብ ገደለ፣ ቅሉ ድንጋይ ሰበረ እያሉ ጻድቁን ያወድሷቸዋል። የዚህ ታላቅ ሰማዕት የአቡነ ሲኖዳ ረድኤት በረከታቸው ይደርብን። የዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤት እንደግፉት። ይቆያል።